ሰላም እንዴት ናችሁ? ይህ አርሰናል ኢትዮ ፋንስ ነው። አርሰናል የሚመለከት የስፖርት መረጃ ወደ እናንተ የምናደርስበት ቻናል ነው። በስፖርት የመረጃዎቻችን የዝውውር ዜና እንዲሁም በአርሰናል ቤት አዲስ ኮንትራት የሚፈርሙ ተጫዋቾችና ከአርሰናል በክረምት የተጫዋች ዝውውር መስኮት የሚለቁ ተጫዋቾችን እንመለከታለን። መረጃ አለን። ዣቪ ሲሞንስ የአርቢ ላይፕዚግ ተጫዋች ነው። አርሰናል አስቀድሞ የአርቢ ላይፕዚጉን የፊት መስመር ተጫዋች ቤንጃሚን ሴስኮን ለማስፈረም ከፍተኛ ስራን እየሰራ ይገኛል በአሁኑ ሰዓት። ነገር ግን አሁንም የአርቢ ላይፕዚግ የአታክ ሚድፊልደር ተጫዋች የሆነውን ዣቪ ሲሞንስን ወደ ክለቡ ለማምጣት በአሁኑ ሰዓት እንቅስቃሴ ላይ እንደሚገኝ ፋብሪዚዮ ሮማኖ እያስነበበ ይገኛል። አርሰናል የማርቲን ኦዲጋርድ አጋዥ አድርጎ ወደ ክለቡ ለማምጣት ከፈለገ የአጥቂ ክፍሉን የሚያግዝ ተጫዋች ዣቪ ሲሞንስ በገበያው ላይ ያለ ጥሩ ተጫዋች ይመስላል። አርሰናል ይህን ተጫዋች ወደ ክለቡ የሚያስፈርመው ከሆነ ተጫዋቹ በአራት ቦታዎች ላይ መጫወት የሚችል ነው። ተጫዋቹ ገና እድሜው ትንሽ ሲሆን ችሎታውም በጣም ጥሩ የሚባልና የተመሰከረለት ተጫዋች ነው። አርሰናል ሮድሪጎን ሴስኮን ካስፈረመ በኋላ ማጥቃቱን ለማጠናከር ከፈለገ ሊመለከተው የሚገባው ተጫዋች ነው። ዣቪ ሲሞንስ ወደ አርሰናል የሚል መረጃ በአሁኑ ሰዓት ወጥቷል። አርሰናሎች ምናልባት በቀጣይ ቀናቶች ውስጥ ይህን ዝውውር በከፍተኛ ሁኔታ ሊሰሩበት ይችላል ተብሏል። በአርሰናል በኩል ጥሩ የሚባል ዜና በአሁኑ ሰዓት ወጥቷል። ጋብሪኤል ማጋሌሽ ኮንትራቱን እስከ 2029 ድረስ የሚያቆየውን አዲስ ኮንትራት በአርሰናል ቤት አራዝሟል። ኦፊሻል አርሰናል ይህንን ይፋ አድርጎታል። ይህ ለአርሰናል ጥሩ የሚባል ዜና ነው። አስቀድሞ የዊሊያም ሳሊባና የቡካዮ ሳካን ኮንትራት ለማራዘም እየሰራ የሚገኘው አርሰናል ጋብሪኤል ማጋሌዥን አዲስ ኮንትራት እንዲፈራረም አስችሎታል። በአርሰናል ቤት እስከ 2029 የሚያቆየውን አዲስ ኮንትራት በአርሰናል ቤት ማጋሌዥ ተፈራርሟል። ጋብሪኤል ማጋሌዥ ኮንትራቱን ከፈረመ በኋላ አርሰናል ድንቅ ክለብ እንደሆነና አዲስ ኮንትራት በአርሰናል ቤት በመፈረሙ በጣም ደስተኛ እንደሆነ ጋብሪኤል ማጋሌዥ ተናግሯል። በቅርቡ የአርሰናል የስፖርቲንግ ዳይሬክተር ሆኖ የተሾመው አንድሪያ በርታ ግፊት አድርጎ ጋብሪኤል ማጋሌዥን አዲስ ኮንትራት እንዲፈራረም አድርጓል። አንድሪያ በርታ በመጋቢት ወር ስራ ከጀመረ ብዙም ሳይቆይ የጋብሪኤል ማጋሌዥን ኮንትራት በማራዘም ቅድሚያ የሰጠው ስራ እንደሆነ አትሌቲክስ እያስነበበ ይገኛል። በአሁኑ ሰዓት አንድሪያ በርታ በአርሰናል ቤት ብዙ ስራዎችን እየሰራ ይገኛል። አዲስ ኮንትራት እንዲፈርሙ ተጫዋቾች ላይ ግፊት እያደረገ ይገኛል። አንድሪያ በርታ ቀጣይ ስራው የዊሊያም ሳሊባና የቡካዮ ሳካን አዲስ ኮንትራት እንዲፈርሙ ግፊት ማድረግ ነው የሚል መረጃ ወጥቷል። ማክስ ዶማውን የሚመለከት መረጃ በአሁኑ ሰዓት እየወጣ ይገኛል። ማክስ ዶማው በቀጣይ ዓመት በአርሰናል ለዋናው ቡድን ይጫወታል የሚል መረጃ እየወጣ ነበረ። በአሁኑ ሰዓት ግን ማንቸስተር ሲቲ፣ ባርሴሎና የአርሰናሉን የ15 ዓመቱን የመሃል ሜዳ ተጫዋች ማክስ ዶማውን ላይ ፍላጎት እንዳላቸው ተገልጿል። የ15 ዓመት ድንቅ ተጫዋች የአርሰናል ወጣቱ ተስፈኛ ታዳጊ ተጫዋች ማክስ ዶማውን በብዙ የአውሮፓ ክለቦች እየተፈለገ ይገኛል። አርሰናል ይህን ተጫዋች በክለቡ ለማቆየት እየሰራ እንደሚገኝ ተዘግቧል። ሌላው መረጃችን አርሰናል በክረምት የተጫዋች ዝውውር መስኮት በረኛ ወደ ክለቡ ለማምጣት በአሁኑ ሰዓት ብዙ ተጫዋቾችን ኢላማ አድርጎ እየተንቀሳቀሰ እንደሚገኝ ተዘግቧል። አርሰናል የቼልሲውን በረኛ ኬፓ አሪዛባላጋን ከቼልሲ ለማስፈረም ንግግሮች እንደተጀመሩና የዝውውር ዋጋው ወደ 5 ሚሊዮን ዩሮ አካባቢም እንደሆነ ተነግሯል። አርሰናል የዴቪድ ራያ ሁለተኛ በረኛ ተተኪ ይፈልጋል። አስቀድሞ ጆዋን ጋርሻን ወደ ክለቡ ለማምጣት እንቅስቃሴ ላይ ነበር። ነገር ግን ጆዋን ጋርሻ ወደ ባርሴሎና የመዘዋወር ጫፍ ደርሷል። በአሁኑ ሰዓት ጆዋን ጋርሻ ለባርሴሎና ፊርማውን ሊያኖር ጫፍ እንደደረሰ መረጃዎች ወጥተዋል። አርሰናል ጆዋን ጋርሻ ወደ ባርሴሎና ሊፈርም ጫፍ መድረሱን ተከትሎ ፊቱን ወደ ቸልሲው ግብ ጠባቂ ኬፓ አሪዛባላጋ እንዳዞረ ተዘግቧል። አርሰናል ኬፓ አሪዛባላጋን ሁለተኛ በረኛ አድርጎ የዴቪድ ራያ ተተኪ አድርጎ በ5 ሚሊዮን ዩሮ ከቸልሲ ለማስፈረም መረጃዎች ወጥተዋል። ሌላ የምንመለከተው መረጃ ሮድሪጎን የሚመለከት መረጃ አለ። እንደምትመለከቱት አርሰናል ባለፉት ሳምንታቶች ላይ ስለ ሮድሪጎ ዝውውር ላይ እንቅስቃሴ ላይ ነበረ። ግን በአሁኑ ሰዓት አዲስ መረጃ ወጥቷል። ፋብሪዚዮ ሮማኖ ይዞት የወጣው መረጃ አለ። ሮድሪጎን በተመለከተ አርሰናል ሮድሪጎ ላይ ያለው ፍላጎት እውነተኛ ነው የሚል መረጃ ይዞ ወጥቷል። ቢሆንም ግን እስካሁን ድረስ ይፋው የተደረገ ንግግር የለም። ይፋው ጥያቄም አላቀረቡም። አርሰናሎች ክፍተታቸውን ለመሙላት ብዙ ተጫዋቾችን እያስፈረሙ ይገኛሉ። ከመሃል ክፍል አንስቶ እስከ ፊት መስመር አጥቂ እንዲሁም የክም መስመር አጥቂ አርሰናል በክረምት የዝውውር መስኮት ክፍተታቸውን ለመሙላት ከመሃል ሜዳ ክፍል ተጫዋች አንስቶ እስከ ፊት መስመር አጥቂ፣ የክም መስመር አጥቂ እንዲሁም የተከላካይ መስመር ተጫዋች እያማተሩ ይገኛሉ። አርሰናል በክረምት የዝውውር መስኮት የክንፍ ቦታውን ክፍተት ለመሙላት
ዋነኛ የዝውውር ኢላማቸው ሮድሪጎ በአሁኑ ሰዓት ሮድሪጎን እንዳደረጉት እየተነገረ ይገኛል። ሃንድ ኦፍ አርሰናል ይዞት በወጣው መረጃ የአርሰናል ምልመላ ቡድን ሮድሪጎ ለታላላቅ ዋንጫዎች በሚደረገው ትግል ወሳኝ ሚና ያለው ተጫዋች መሆኑና ሮድሪጎ ለአርሰናል ቢፈርም ለክለቡ ዋንጫ ያስገኛል የሚል ተስፋ እንዳላቸው መረጃዎች ወጥተዋል። አርሰናል ባለፉት ሳምንታት ላይ በእንቅስቃሴ ላይ የነበረውን የሮድሪጎን ዝውውር በተመለከተ አርሰናል ችላ ብሎት ነበር። በአሁኑ ሰዓት ግን መልሶ እንቅስቃሴ ላይ እንደሆነ ታማኙ የመረጃ ምንጭ ፋብሪዞ እያስነበበ ይገኛል። በክረምት የዝውውር መስኮት ከአርሰናል የሚለቁ ተጫዋቾችን እንመለከታለን። በታይም ስፖርት ይዞት በወጣው መረጃ ከሆነ ፋቢዮ ቪዬራ፣ ዚንቼንኮ፣ ሉኮንጋ፣ ኔልሰን እና ኪቨር አርሰናል በክረምት ለሽያጭ አቅርቧል ተብሏል። አስቀድሞ ጆርጂኖ ወደ ፍላሚንጎ ተዘዋውሯል። ሁለተኛ ኪሪያን ተርኒ ከክለቡ በክረምት የዝውውር መስኮት የሚለቀው ተጫዋች ነው። ለሽያጭ የቀረቡት ተጫዋቾች ፋቢዮ ቪዬራ፣ ዚንቼንኮ፣ ሉኮንጋ እና ኔልሰን ኪቨር የመሳሰሉ ተጫዋቾች ለሽያጭ ቀርበዋል ተብሏል። ናፖሊዎች ጃኮብ ኪቨርን ለማስፈረም እንቅስቃሴ ላይ ናቸው ተብሏል። የአርሰናሉን የተከላካይ ክፍል ተጫዋች የሆነውን ኪቨርን ለማስፈረም ናፖሊዎች እንቅስቃሴ ላይ ናቸው ተብሏል። ምናልባት ወደ ሴሪያ የሚያምራት እድሉ ከፍተኛ እንደሆነ ፋቢዮ ቪዬራን በተመለከተ ፋቢዮ ቪዬራ ወደ ፖርቶ ሊያመራ ይችላል ተብሏል። ዚንቼንኮ ወደ ዶርትመንድ የሚል መረጃ ወጥቷል። ዶርትመንዶች የረጅም ጊዜ ፈላጊ ናቸው ዚንቼንኮ በክረምት የዝውውር መስኮት ከአርሰናል የሚለቅ ከሆነ መዳረሻው የቡንደስሊጋው ክለብ ዶርትመንድ እንደሆነ ተነግሯል። አርሰናል በክረምት የዝውውር መስኮት የፊት መስመሩን ለማጠናከር ካሰባቸው ተጫዋቾች የዝውውሮቹ የሚሳኩለት ከሆነ ምናልባት የቀጣዩ ዓመት የአርሰናል የፊት መስመር አጥቂ ይህንን ይመስላል። በክንፍ በኩል ሌፍቲንግ ፍሮንት ማለት ነው የማርቲኔሊ እና የትሮሳርድ ተተኪ አድርጎ ወደ ክለቡ ሮድሪጎን ከማድሪድ የሚያስፈርም ከሆነ ቡካዮ ሳካ በዛው በቀኝ መስመር አጥቂ ላይ ያለ የፊት መስመሩ ላይ ቤንጃሚን ሴሽኮ ሊሆን የሚችልበት እድል ተነግሯል። ሌላው መረጃችን ሴሽኮን የሚመለከት መረጃ ወጥቷል። እንደምታውቁት የሴሽኮ ዝውውር በአሁኑ ሰዓት በአርሰናል ደጋፊዎች አሰልች የሆነ የዝውውር ሂደት ይመስላል። የሴሽኮን ዝውውር በተመለከተ ብዙ የአርሰናል ደጋፊ ያማረረውና አርሰናል ይህን ዝውውር ቶሎ ያልቋጨበት ለምን እንደሆነ አይታወቅም። ነገር ግን በአሁኑ ሰዓት አርሰናል በሴሽኮ ዝውውር ላይ ቀጥተኛ ፍላጎት እንዳለው ፋብሪዚዮ ሮማኖ አስነብቧል። ፍላጎት መኖር ብቻ ሳይሆን በአሁኑ ሰዓት ከአርሰናል ውጭ ሴሽኮን የሚፈልግ ክለብ እንደሌለና ማንቸስተር ሲቲ፣ ሊቨርፑልን ጨምሮ ታላላቅ የአውሮፓ ክለቦች ተጫዋቹን በአሁኑ ሰዓት እንደማይፈልጉት ተዘግቧል። ስለዚህ በአሁኑ ሰዓት አርሰናል ሴሽኮን ለማስፈረም ብቸኛው ክለብ እንደሆነ ተነግሯል። ሌላው መረጃችን መሐመድ ኩዱስን የሚመለከት መረጃ አለን። አርሰናል የሳውዲን ጥያቄ ሳይቀበል የቀረውን የዌስትሃሙን የመስመር አጥቂ መሐመድ ኩዱስን እስከ 50 ሚሊዮን ፓውንድ የመግዛት ፍላጎት አላቸው ተብሏል። ወደ ክለቡ ለማምጣት አርሰናል እንቅስቃሴ ላይ ነው ተብሏል። ልጁም በፕሪሚየር ሊጉ ለመቆየት ይፈልጋልና ዌስትሃሞችን ጫና እያደረገባቸው እንደሚገኝ ተዘግቧል። ቸልሲ ለተጫዋቹ 50 ሚሊዮን ፓውንድ አቅርቦ ነበረ። ዌስትሃም ዩናይትዶች የቸልሲን ጥያቄ ውድቅ አድርገዋል። በሳውዲ የቀረበለትንም ጥያቄ መሐመድ ኩዱስ ራሱ ሳይቀር ጥያቄያቸውን ውድቅ አድርጎበታል። በእንግሊዝ መቆየት ይፈልጋል። ስለዚህ ወደ አርሰናል የማምራት እድል አለው። አርሰናል ለዚህ ተጫዋች 60 ሚሊዮን ፓውንድ የሚያቀርብ ከሆነ ዌስትሃም ዩናይትዶች እንደሚለቁት ይታወቃል። ዌስትሃም ዩናይትዶች የወል ማፍረሻው ግን እስከ 80 ሚሊዮን ፓውንድ ለጥፈውበታል። ነገር ግን እየታየ የሚጨመርና ከአድኦንስ ጋር በተያያዘ አርሰናል 60 ሚሊዮን ፓውንድ የሚያወጣ ከሆነ ተጫዋቹን ወደ ክለቡ ያስፈርመዋል። በመጨረሻ የምንመለከተው አርሰናል በክረምት የዝውውር መስኮት ሊያስፈርም ያቀዳቸውን ተጫዋቾች በተመለከተ አንዳንድ መረጃዎችን እንመለከታለን። ዝውውር መስኮቱ ሊዘጋ 4 ቀናት ብቻ ቀርተውታል። አስቀድሞ የክለቦች ዓለም ዋንጫ ሊጀመር መሆኑን አስከትሎ የዋናው የዝውውር መስኮት ሳይከፈት 10 ቀናት የሚቆይ የዝውውር መስኮት ተከፍቶ ነበር። ጁን 1 ተከፍቶ ጁን 10 የሚዘጋ የዝውውር መስኮት፣ ዛሬ ጁን 6 ላይ እንገኛለን። የዝውውር መስኮቱ ሊዘጋ 4 ቀናት ብቻ ቀርቶታል። በዚህ 4 ቀናት ውስጥ አርሰናል አንድ ተጫዋች ያስፈርማል የሚል ግምት አለ። ብዙ የአርሰናል ደጋፊዎች እንደሚጠብቁት አርሰናል አንድ ተጫዋች በዚህ 4 ቀናቶች ውስጥ ያስፈርማል ነው። ዋናው የዝውውር መስኮት ሳይከፈት አንድ ተጫዋች በዚህ 4 ቀናቶች ውስጥ ያስፈርማል ተብሎ ይጠበቃል። ከአንድ ተጫዋች ጋር በግል ጉዳይ እንደተስማማና ከጫፍ እንደደረሰ መረጃዎች እየወጡ ይገኛሉ። አርሰናሎች ይህን ነገር ይፋ ማድረግ አልፈለጉም። በዝውውር መስኮቱ አርሰናል እንደሚታወቀው ዝውውሮች ላይ መፍጠን አይፈልግምና ተጫዋቾችን አጥንቶ ወደ ክለቡ ማምጣት ይፈልጋል። አርሰናል በክረምት የዝውውር መስኮት 4 ተጫዋቾችን ለማስፈረም እንቅስቃሴ ላይ መሆኑን ተከትሎ የዴቪድ ራያ ተተኪ አድርጎ ኬፓ አሪዛባላጋን ሊያስፈርም እንደሆነ እንቅስቃሴዎች እንደተጀመረ መመልከት ችለናል። ሌላኛው ደግሞ የመስመር አጥቂና የፊት መስመር አጥቂ ለማስፈረም ነው በአሁኑ ሰዓት
እንቅስቃሴ ላይ የሚገኘው አርሰናል በክንፍ መስመር አጥቂ ላይ ኒኮ ዊሊያምስ እና ሮድሪጎ ላይ በዋነኝነት ፍላጎት አለው አርሰናል። እነዚህ ሁለቱ ተጫዋቾች ላይ ወደ ክለቡ ለማምጣት ከሁለት አንዱ እየሰራ ይገኛል። የፊት መስመሩን ለማጠናከር በአሁኑ ሰዓት ብቸኛና ምንም አይነት ፉክክር የሌለበት ቤንጃሚን ሴስኮ ለማስፈረም እንቅስቃሴ ላይ ነው አርሰናል። ሴስኮ ወደ አርሰናል የሚል መረጃ ወጥቷል። በአሁኑ ሰዓት ፋብሪዚዮ ሮማኖ የሮድሪጎና የሴስኮን ዝውውር በተመለከተ ባለፈው ሳምንት ላይ መረጃዎች ካጋራ በኋላ ሳምንቱን ሙሉ ምንም አይነት መረጃ አላወጣም ነበር። ዛሬ ግን በሮድሪጎና በቤንጃሚን ሴስኮ ዝውውር ላይ መረጃዎችን እያጋራ ይገኛል ፋብሪዚዮ ሮማኖ። ይህም አርሰናል በዝውውሩ ላይ እንቅስቃሴ ማድረጉ የተለያየ ሚዲያዎች እያስነበቡ ይገኛሉ። ዛሬ ይዘንላችሁ የመጣነው አርሰናልን የሚመለከት የስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። በሌላ አዲስ አርሰናልን በሚመለከት የስፖርት መረጃ እስከምንመለስ ድረስ በያላችሁበት ሰላም ሁኑ።